ለካ መሳኖ የመሳኖ ከየር የላትም የሚባለው ሀሰት የለውም። ሀዩ እንዲያው ሰኢድና ሱመያ ስሽ ትፍቀድለትና ያግባ ማለት ነው። ሱመያ ትፍቀድለትና ያግባ። ግን ሀዩ ገና ከኋላ ያመጣ አይና ወጣ የሚባለው ተረት አለና ከኋላ ያመጣችው እሷ ገና ሱመያና ሰኢድ ሊታረቁ ነው ብላ እንጭርጭርጭርጭርጭር አረጋት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ሆይ? አልሐምዱሊላህ እኔ ሰላም ነኝ። ሰላም ብያለሁ ውድ ቤተሰቦቼ። እና እንግዲህ የማሳኗ ኸይር የላትም የሚባለው ለካ ሀሰት የለውም ማለት ነው። እና ሱመያ በነገራችን ላይ ገና ከመጀመሪያው ከበፊት መጀመሪያ ብዙ ጊዜ ቪዲዮዋን እከታተል ነበርና በፊትም መውለድ ገና ባልወለደ ሰዓት እንኳን ራሱ ያግባ ምናምን ብላ ፈቅድ ያለኛለች እያለ ነበር። እንግዲህ ለቪዲዮም ይሁን እንግዲህ ለትክክለኛ እውነት የሚሆን አላውቅም፣ ብቻ አምናበት ይሁን የፈቀደችለት አላውቅም፣ ብቻ ያው ፈቀደችለት የሚባል በፊት ቪዲዮ አይቼ ነበር ማለት ነው። እና አሁን ደግሞ እንግዲህ ተመልከቱ የኔ ሰኢድ ሀዩን አገባ ተባለ። ያው በጣም እንደዚህም አላጋነነችም ማለት ነው። ብዙም እንደዚህም አላጋነነችም በማግባቱ። ሀዩ ግን ሰኢድ እና ሱመያ ስለተጣሉ በጣም ነበረ ደስ ያላት ማለት ነው። ደስ ያላት ማለት ነው። እና አሁን ላይ ደግሞ እንግዲህ ገና ከየመና ጀምራ ጨርጨር እያረጋት እንግዲህ ታይታችኋል። መጀመሪያም ከኢትዮጵያ የመን ሄደች። ከየመን ደግሞ ወደ ኢትዮጵያ ሲመጣ መልሰ ወደ ኢትዮጵያ መጣች ማለት ነው። ተከትላም እያንጨረጨራት ያለው እሷ ናት እንጂ ሱመያ አይደለችም። ጭራሽ ሰኢድ የልጆችን እናት ነው እየተከተለ ያለው ማለት ነው። ዞሮ የልጅነት ሚስትን የሚያክል የለም። ምን ቢያገባ ምንም እንትን ቢል ሱመያና ሀዩ እኩል አያያቸውም ማለት ነው። እንዲሁ ትንጨረጨራለች እንጂ ሀዩ ማለት ነው። ምክንያቱም ሱመያ የድሮ ሚስቱ የልጅነቱ ናት። ቢያንስ አብረው ብዙ አሳልፈዋል። እንደገና ወልደዋል። ምንም እንኳ ራሱ ይችኛይቱ በእርግጥ ልትወልድም ትችላለች። ግን ብትወልድም ምን ወለደችም ምንም ማለችም፣ ግን ሱመያን አታክልም። እሱም ደግሞ ባይወዳት ኑሮ ሀዩን እንዲያገባ ባይወዳት ኑሮ ሱመያን ፍለጋ አይመጣም ነበር ማለት ነው። ምክንያቱም በዚህ እንኳ መረዳት ትችል ነበረ። ሰኢድ እኮ ለሱመያ ብሎ ነው የመን ሄደው። ባለፈው ማየታችኋል። ሀዩን አግብቶ ሀዩ ጋር ቁጭ አላለም። ሱመያ ጋር ሄደ። ሱመያ ጋር ሲሄድ ደግሞ ሀዩ ተከተለ ሄደች፣ እንዲያየችት ማለት ነው። ከዛ ሱመያ ደግሞ ወደ ኢትዮጵያ ስትመጣ ሰኢድ ደግሞ ወደ ኢትዮጵያ መጥቷል ማለት ነው። ሀዩ ደግሞ ተከትላ ነው የመጣችው። እንደዛው ሆና እያንጨረጨራት ማለት ነው። እያንጨረጨራት ያችኛይቱ ይህንን ያክል ባሏን የተቀማችውን ያክል የእሷን ያህል አላንጨረጨራትም። እና ያንንም ደግሞ አይታችኋል። አብረው ማስታወቂያ ሊሰሩ ሄደዋል። ነገር ግን ደግሞ አይታችኋል ከሆነ ያችና ያቺ አስተያየታቸው ከሆነ የትና የት ማለት ነው። ሱመያ የተከበረች ሴት ናት። የተከበረች በቃ ለቪዲዮ ያላት እርጋታ በቃ በስርዓት ነው። ቪዲዮ ራሱ ስትሰራ እናንተ ስትነው ያቺ እኮ መንቀርቀርቀር ዝም ብላ መመናቀር ማለት ነው። ስራዋ ሁሉ ማለት ነው። በጣም ነው የምታስቀኝ እና እንጭርጭርጭር የሚያረጋት ነገር በጣም ነው የሚያንጨረጭራት ማለት ነው። ሱመያ ግን ሁሉን ነገር በእርጋታ እያንዳንዱን ነገር በእርጋታ የራሷ ለማድረግ ነው እንትን የምትለው ማለት ነው። በመንጨርጨርና እንትን በወድሃለሁ ምንልሃለሁ በማለት የሚሆን ነገር የለም። ምክንያቱም ይቺ ቢያንስ የልጆቹ እናት ናት። የመጀመሪያ ሚስቱ ናት። እሷን አታክልም። ሀዩ ምን ቆንጆ ብትሆን ምን ብትራት ምን ብትሰራ ማለት ነው። እና ሀዩዬስ ረጋ በይ። ሱመያን አክላለሁ ከሱመያ በልጣለሁ አትበይ። እና ደግሞ አንጨርጭሮሽ አይተሽል እንዴ? ባለፈው ክሎሮክስ ብትፈልጊ ጠጭ ሲልሽ ማለት ነው። አንጨርጭሮሽ ትቀሪያለሽ እንጂ ሱመያን አታክይም ማለት ነው። ሰኢድ ከምንም በላይ ሱመያን ከአንቺም በላይ እጥፍ በላይ በጣም ነው የሚወዳት ማለት ነው። እና እንጂ አሁን ገና ሊታረቁ ነው ብለሽ
አንቺ አንጨረጨረሽ ማለት ነው። ተንጨርጨረሽ ትቀሪያለሽ እንጂ ደግሞ ሱምያን አታክም። የልጆቹ እናት አበባ አይኑ ባይኑ ያሳየችው የልጆቹ እናት ናትና ምንም ቢኮን በምንም በገንዘብም በምንም ይሁን በቃ በምንም እንኳን ብትበልጭ በመልክም ራሱ ብትበልጭ ሱምያን አታክይበትም ማለት ነው። የመጀመሪያ ሚስቱን የሚያክል የለም። አንቺ ግን የመሳኖ ከይር የላትም እና አንጨረጨረሽ፣ እንደ ጉድ አንጨረጨረሽ። ሰኢድ ደግሞ ሱምያን ከሚተው አንቺ ብትቀሪ ነው የሚሻለው ማለት ነው። በቃ አንቺ ብትቀሪበት ነው የሚሻለው። ሱምያን ምንም አታክይበት ማለት ነው። ተንጨርጭረሽ ትቀሪያለሽ እንጂ እሷን ጭራሽ በጭራሽ ምንም አታክሊበትም ማለት ነው። ውድ ቤተሰቦቼ ላይክ ሼር እያረጋችሁ ሀሳብ የተስማማችሁ ላይክ እያረጋችሁ አበረታቱኝ። ለቻናል አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ አበረታቱኝ። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ በያላችሁበት። ሰላም አለይኩም ወራህመቱላሂ ወበረካቱ።